እነግራቸዋለሁ። ድገሙት፣ ለሕዝቡ ሁሉ በሉ የሚሆን ታላቅ የምስራችን እነግራቸዋለሁ። ኡመተው እንዳፉ ከንተው ምስራቸው ጉዳ እስንትማ ወንጌለ ሉቃስ ቦቆና ለማ ለኮሰ ኩደን የሉቃስ ወንጌል ምዕራፍ 2 ከቁጥር 10 ላይ የምናገኘው ኃይለ ቃል ኦርቶዶክሳውያን የዛሬ በዓል ትልቅ በዓል ነው። ምን አይነት በዓል ነው? እንዲሁ ተናግረን ትልቅ ነው ብለን መሄድ ብቻ ሳይሆን ትልቅነቱንም እንመለከታለን። የዛሬ በዓል የእግዚአብሔር ቤተሰቦች ለ5500 ዘመን ተበትኖ የነበሩትን ለመሰብሰብ በቤተልሔም ክርስቶስ አምላካችን ተወልዶ የተገኘበት ትልቅ በዓል ነው። እንኳን አደረሳችሁ፣ እንኳን አደረሰ። የዛሬ በዓል ክርስቶስ አምላካችን ሲወለድ እርሱ በተወለደ ጊዜ ከሰው አንደበት ሁሉ የጠፋው ምስጋና በዛሬው ቀን በቤተልሔም የተሰማበት የምስጋና ቀን ነው። በድጋሜ እንኳን አደረሳችሁ። የእግዚአብሔር ቤተሰቦች የዛሬ በዓል በሰው አንደበት ቅድም እንደነገርኳችሁ ስለ ሰላም፣ ስለ ፍቅር፣ ስለ አንድነት ይዘመር የነበረው አዳምና ሔዋን 7 ዓመት ከዘመሩ በኋላ ጸጥ ብሎ የቆመው የሰላም ዝማሬ ስብሐት ለእግዚአብሔር በሰማያት ወሰላም በምድር ስምረቱ ለሰብእ ብሎ በአንድነት ሰማያውያን መላእክትና ምድራውያን ሰዎች ለእግዚአብሔር ምስጋና ያቀረቡለት ትልቁ የዝማሬ ቀን ነው። ደስ በላችሁ፣ እንኳን አደረሳችሁ። ይህ ብቻ አይደለም። የእግዚአብሔር ቤተሰቦች አዳም ከእግዚአብሔር ጋር ሲጣላ ከፈጣሪው ጋር ሲቀያየም አዳም ወድቆ ነበረ፣ ፍርቆ ነበረ፣ ራቁቱን ሆኖ ነበረ። ገነትን ከሚያህል ቦታ እግዚአብሔርን የሚያህልን ፈጣሪ አጥቶ ነበረ። በዛሬው ቀን የአዳም ልጆችና ተራርቆ የነበሩት መላእክት አንድ ላይ የቆሙበት የፍቅር በዓል እያከበርን ነውና እንኳን አደረሳችሁ፣ እንኳን አደረሰ። ማቲ ዋቀዮ አያነ ኩን አያነ ጉዳድ አያነ ራኩን አያነ ጉዳድ አፋኑ ማንዱበነ ከንደምኖ ሶንተይን ኦጋ ኩመሸኒፍ ድበሸንጉቱ ወባን ከኛ እርገማ ዋቀዮ ገብርኤልኒ ትክሶታ ኦሎታ የገኒ ፈከነ የረዱበት ምስራቸው ኡመተ እንዳፍተው ምስራቸው ጉዳይ ሳተስንት ማጀደ ምስራቸው ከሚተስንት መሪ ጉዳሳ ከነከቢት ጉዳ ከንተ ባየ ጭማ ከንተ ጉርነማ ደገ ከንበይን እጅነማ ከንንላል ሰገሌነማ ዳበቴ ቱሬዩ ኡመኒ እጆለን ዋቀዮ ኦጋ ኩመሸኒፍ ድበሸንጉቱ ገርቡማ ሰይጣና ጀለ ቱረንዩ አመ ምስራቸው ጉዳ ከንተ እጆለን ዋቀዮ ሙርመሳኒ ገዲ ቀበተኒ ቱረን ሙርመሳኒ ወልቀበተኒ ከንኩፈኒ ቱረን ካኒ ገርቡማ ሰይጣና ጀለ ከንቱረን ገርቡማ ሰይጣና ጀለ ከንሳን ባሱ እን ክርስቶስ ቤተልሔም ትደለቴ ጅራ ምስራቸውን ስንትማ ገመዳ ይጀረማቲ ዋቀዮ ሜገለተ ገልቻፊ ዋቀዮ ነው። አያነ ኩን አያነ ጉዳድ አያነ ከሚት ዮጀን ጎፍተን ከኛ ኢየሱስ ክርስቶስ ቤተልሔም የሙደለቱ እጆለን ዋቀዮ ለጴሳኒት ከሳ በዴ ለጴሳኒ ከሰት ከንጉቴ ሶባ ለጴሳኒ ከሰት ከንቱቴ እማ ዋቀዮ ለፈሶንተይን ታውቲ ደፍ ኡጋሩበቹ ለፈሶንተይን ሶበሩበቹ ደፍ ጃወል ጃለቹ ለፈሶንተይን ወልጅቡ ደፍ ወልትሪያቸው ያፈሶንተይን ወልራ ፈጋቹ ዳፍ ዋቀሳኒ ወላለኒ ጩቡ ከሳ ከደደቢያኒ ሰይጣን ይጀቹዳ ለጴነማ
Du'aati fi jireenya ijoollee Addaam irratti mana ijaaree garbummaa jala isaan bulchaa ture. Garbummaa jalaa kan baasu harka durboo Maariyamii irratti gooftaan keenya Iyesuus Kiristoos dhalatee Beetlihemitti guyyaa inni itti argame kabajaa jirra. Baga isiniin ga'e, baga geessan. Maatii Waaqayyoo yeroo san inni yommuu dhalatu kan walirraa fagaate ergamtoonni Waaqayyootii fi ijoolleen Addaam Waaqayyoodhaaf samii irratti galanni haa ta'uuf lafarrattis ilmaan Addaamiif nageenyi haa ta'u jechuudhaan tokkummaadhaan guyyaa isaan itti faarfatanii guyyaa itti galateeffatanii mee yaa galateeffannu nus galata yaa galchinuuf. Kanaafuu seenaan irraa kun የዛሬውን ታሪክ በጥቂቱ ስንመለከት መጽሐፍ ቅዱሳችን የሉቃስ ወንጌል ምዕራፍ 2 ከቁጥር 1 ጀምሮ ስንመለከት በዛ ወራት ዓለም ሁሉ ይጻፍ ዘንድ ከአውግስጦስ ቄሳር ትእዛዝ ወጣ ይላል። በዛ ወራት እስቲ በዛ ወራት በሉላችሁም ተናገሩ፣ ድገሙት። በየትኛው በዛ የአዳም ልጆች ከጨለማ ወደ ብርሃን የሚወጡበት ወራት እናታችን ድንግል ማርያም ሰማይና ምድር የማይችሉትን አቅፋ በቤተልሔም የምትገኝበት ወራት የነቢያት ትንቢት የሚፈጸምበት ወራት በዛ ወራት ትእዛዝ ወጣ ይላል። ለብሲም በየገር በረሰን ለብሲም ጉዳ አውግስጦስ ቄሳር ከንጀደሙ የሮሰን መጋለ ዳዊት ቤተልሔም መድየር ቦታሰን ከምቡልቻ ቱሬ የሮሰንኒ ለብሲ ጉዳ ባሰ ጀደ በረሰን ilmaan Addaam baritti fayyuudhaaf fayyisaan isaanii baratti dhiratu san jechuudha በዛን ወራት። ከዛም በኋላ ሁሉም ይላል እያንዳንዱ ይጻፍ ዘንድ ወደ ከተማ ወጣ ይላል። እያንዳንዱ በልሱላችሁ እረ ተናገረ። እያንዳንዱ ይጻፍ ዘንድ ወደ ከተማ ወጣ። namnundum tuyu እረ ዱበዳ namnundum tuyu መቃይሳ እረ ዱብ ገልሜስሱዳፍ ገረ መጋላባይ ገረም ደመን መቃይሳኒ ኡመን የሮት ለካወሙቱረይ አከሰረ ሰሪተቹዳ አባን ከኛ ቁልቁሉ ዮሴፊ አድተኛ ድርቦ ማረሚን ወጅን ይገዳ በከሰን ደመን ይገለማት ይዋቀ ወደዛ ወጡ። ዮሴፍም ደግሞ ከዳዊት ቤትና ወገን ስለነበረ ከገሊላ ናዝሬት ከተማ ተነሶ ቤተልሔም ወደምትባል ቦታ ሄደ። ገረ ቤተልሔም ገሪቦ ገራ መጋለ ዳዊት ከንታተ ቤተልሔም ኤኙን ዮሴፍ አባን ከኛ ዮሴፍ ቁልቁሉ ዮሴፍ አመነማ ከንተ ዮሴፍ በራ ዱሉመ ኬስ አርተኛ ድርቦ ማረሚን መነሳ ከተሱ ዋቀዮን አፉሪ ቁልቁሉን የሮሰን ጀቹን ኢሳየጁን ከራቦትቲን ድርቦ ማረሚ ፍዳቹን ገረ መነሳ ተከተሱ ከነየመ ዮሴፍ ድርቦ ማረሚ ወጅን አከጅራቱ ከንፍለመ ዮሴፍ ከመቤታችን ጋር እንዲኖር የተፈቀደለት ዮሴፍ ምን አይነት መታደል ነው! ማቴዎስ ምዕራፍ 1 ቁጥር 22 ላይ ምን ይላል? ማርያምን ለመውሰድ አትፍራ። እስቲ ተናገሩ፣ ማርያምን በሉ እስቲ ለመውሰድ አትፍራ። እኛ ደግሞ ወደኛ ዙረን እንናገር፣ ማርያምን ለመውሰድ በሉ እስቲ አንፈራም። ተናገሩ፣ ማርያምን ለመውሰድ ድንግልን ለመውሰድ ድንግልን ለመውሰድ አንፈራም። እንፈራለን እንዴ? እንፈራለን ወይ? ድርቦ ማረሚ ፍዳቹዳፍ ዱበዶ መነከኘቱ አሙዳፍ አራርሱማ ሸተመኑዳፍ እንሶዳን አስከሰ ከንሶዳቱ ጅራ ከይሸኩ ዲራ ገለተ ገልቻፊ ሃደተኛ ገለተ ገልቻፊ አትፍራ
ክርስቲያኖች ኦርቶዶክሳውያን የማርያም ልጆች መባል ቀላል አይደለም እኮ። የእሷ ልጆች ስለሆን ነው እኮ እንዲህ ፊታችን ብሩህ የሚሆነው። እሷ ልጆች ስለሆን ነው እኮ ሁል ጊዜ ጥያቄ አቅርበን ቶሎ መልስ የምናገኘው። ማርያምን ለመውሰድ አልፈራም፣ እሱም በእውነት አልፈራም። እሷም ከእርሱ ጋር ነበረች። ዛሬም በዓለማችን እኛ ኦርቶዶክሳውያን አንፈራም። እንፈራለን እንዴ? አመስግኗት፣ ስሟ ለዘላለም የተመሰገነ። ግን የፈሩ አሉ። ግን ማርያም የሚለው ስም ሲጠራ ከንፈራቸው በእውነት ምን ልበላችሁ እንደ ጤዛ እንደ ጧት ጤዛ የሚቀዘቅዝባቸው አሉ። የእሷ ስም ሲጠራ የውስጣቸው በእውነት የውስጣቸው ሰውነት ማለት ነው እንዲሁ እንደሆነም ኤሌክትሪክ እንደያዘ ሰው የሚያደርጋቸው አሉ። እኛ ግን በደስታ እንሞላለን እንደ ኤልሳቤጥ። ስሟ ለዘላለም የተመሰገነ ይሁን። ምክንያቱም እንዲህ ተብሎ ተጽፏልና ማተም ጠቅሻል። በዚህ በማቴዎስ ወንጌል ምዕራፍ 2 ቁጥር 12 እንዲህ ይላል፣ ማርያምን በሉ ሁላችሁ፣ ሕፃኑንም በሉ ከእናቱ ከማርያም ጋር አገኙት። እንዳትረሱ ያዙልኝ፣ መጨረሻ ላይ መጣበታለሁ ማን እንዳገኘ። ስለዚህ ዮሴፍ ከእመቤታችን ጋር ወደ ቤተልሔም ወረደ ይላል። ስላነብላችሁ ምክንያቱም መጽሐፍ ቅዱስ ላይ ያየን ነው መማማር ያለብን። በዛም ምድር በዛም ቦታ ይላል ወደ ይሁዳ ጸንሳ ከነበረች ከእጮኛ ከማርያም ጋር እርሳት ዘንድ ወጣ። በዛም ሳሉ የመውለጃ ወራት ደረሰ ይላል። የምኗ ወራት ደረሰ? የመውለጃ ወራት ምን ሆነ? ደረሰ። የበኩር ልጇንም ወለደችው ይላል። ምን አይነት ልጅ? የበኩር ልጇንም ወለደችው። ይህ ብቻ አይደለም፣ በመጠቅለያም ጠቀለለችው። በእንግዶችም ማረፊያ ስፍራ ስላልነበረ በግርግምም አሰኛችው። በዛን ጊዜ የወለደችው በግርግም ነው። የት ነው የወለደችው? በግርግም። አንድ ኤሴች የሚባሉ ክቡራን ተብላ የምትጠራ በኢየሩሳሌም ውስጥ ያለች ደሴት አለች። ኤሴች ይባላል። በዛች ተራራ ላይ ሰፍሮ ያሉ ሰዎች ምን ይላሉ? አንድ አስተሳሰብ አላቸው ክርስቲያኖች። ክርስቶስ ከመወለዱ በፊት እርሱ ይመጣል ይላሉ። ግን ይላሉ ከቤተ መንግሥት ነው የሚወለዱ ይላሉ። ከየት ነው የሚወለደው? ከቤተ መንግሥት ይወለዳል። ይህ ብቻ አይደለም፣ ጦርን አስከትሎ ይመጣል። ወራነ ቀበቹ ደብዱፋ ብሰዱ በወራነን ወራነ ጉዳይ ደንዱፋ መነሞቱማ ኬሳ ባየደኒት ሳይጋቱረን ነሞቲ ባየን እንገሩ ጀቹራ ቤተልሔምት ሞራ ሆሪ ኬሰት ቀለቴ ጀደማቲ ዋቀዮ በከብቶች በረት ተወለደ። የዓለም ንጉሥ ቤትን የሰሩ ሰዎችን የፈጠረ ሁሉንም ባለቤት የሚያደርግ በበረት ከብት ተወለደ። ሁሉንም ባለሀብት የሚያደርግ ሀብታም ከሀብታም በላይ ሀብታም የሆነው ቅዱስ አማኑኤል ቤት ተወለደ። በከብቶች በረት ተወለደ። ራሱን ዝቅ አድርጎ መጣ። ዓለምም አልተገባችው። ብዙዎች ዓለም አልተቀበለችው። አዱኛት የሮዱፉ ነሞትን እንዱምቱ ይስመን ኦሪንገሩ ኦሎኒ ፊ ኦሪንገሩ አፉረ ሳኒቲ ጦይሳ ቱረኒ ጀደማቲ ዋቀዮ አረውንድ ከኛዩ ነምኒ ማነ ከበጁ ጅደ ነምኒ ማነ ጃለቹ ጅደ ነምኒ ማለፍ ያደክ የፍረቹ ጅደ የኔቶ ኒገድና ክርስቶስ የኝቱ ስመተ ማቲ ዋቀዮ ክርስቶስ ቦታ ከንከነኝ ኦቦሌሲክ የናረፍሳ ኦቦሌትት ያከነና አንጀት ከበጀ አርገቹ እንደንደኝ የተሪቶ አዱኛ ከነረት ከበጀን በርባድና አስኬሰ ከመዳነ ለሚጫሉ ጅራ ከነማኑ ለራውል ጅራ ማቲ ዋቀዮ ከእግዚአብሔር በላይ ሆነ የለም። ሁላችንም ማየት ያለብን እንኳን እኛ ብዙ ክብር እንፈልጋለን ካልተነጠፈልን
ቢያጨበጨበልን እኮ ቀርልናል አይደለም እንዴ? አይደለም ወይ? አረ ቡድን እንፈጥራለን። እገሌ አላከበረኝም፣ እገሌ አልቆመልኝ ብለን እኛ የሆነ ኪስ እንፈልጋለን፣ አካባቢ እንፈልጋለን፣ ሰፈር እንፈልጋለን፣ ጎጥ እንፈልጋለን። ክርስቶስ ግን በቤተልሔም ተወለደ። እዛ ጨርቅ እንኳን አልነበረም ክርስቲያኖች። እርሱ በዛም ቦታ ብርድ ነው፣ ሌሊት ነው። ግን ከሰዎች ተሽሎ የነበሩት ማናቸው ካል ክርስቲያኖች ከፍቶች ነበሩ። እስትንፋሳቸውን አሟሟቁት ይላል። ምናቸውን አሟሟቁት? ሞራሪ ከሰት ሁንዲ ከኛዩ ከነበየኩ ቀም አቦቲኮ ቆተሙላን ደርገጎን ሸመረን ወላለገፈን አዱኛ ከነረት ከበጃ አዱኛ ከናም በርባዲና كتاب قل يا دبس كتاب قل يا إلال وانجيل ماتيوس بقولنا لما في وانجيل لوكاس بقولنا لما إلالا كوفتن كنيا يسوع كريستوس يمود علتو يروسن نمويو انتوري أوري فيجارو أولون أفورا إسانيتين إسا كبجاني سسمتني كزامبو على إندي هلال በዛም ምድር መንጋቸውን በሌሊት የሚጠብቁ በሜዳ ያደሩ እረኞች ነበሩላል። እረኞች ነበሩ። ጨርሻለሁ። በዛም ቦታ ነበሩ። በዛ ስፍራ እረኞች ኦሎታ ከኔገን ትክሴን ኦሎታች ቱረኒዩ ጀለማቲ ዋቀዩ እርገማ ዋቀዩ ገብርኤልን ገረ ትክሴ ወን ኦሎታ የገን ከናደ ሙዳን አከነ ጀዴኒ መተሩን በሩሰ ገኛ ማለት ለሕዝቡ ሁሉ የሚሆን በሉስ ታላቅ የምስራችን እነግራቸዋለሁ። ይሄን ተናገረ ገብርኤል ነው። ሁመተው እንዳፉ ከንተው ምስራቸው ጉዳን ስልትማጀት እንስ መጋለ ዳዊት ገሰት ቆርቻ አዱኛ ከንተ እን ክርስቶስ ስኒ ቀለተ ይጅራ ሜውንድ ከሰኑ ነው ጅንበዳ መጋለ ዳዊት ከሰት ይራ ቤተልሔምት ቆርቻ አዱኛ ከንተ እን ክርስቶስ እስኒፍ ዱበዳ እስኒፍ ኤኙዳፍ ኑፍ ጀዳመ ኤኙዳፍ ደለተ እስኒፍ አለተ ይጅራ መቃን ሳከን ገለቶ ከልፋቶ በዳዊት ከተማ በቤተልሔም እርሱ መድኃኒት ክርስቶስ ተወልዶላችኋል። እርሱ ምንድነው? መድኃኒት። ትልቁ የምስራች ብዙ ነው። ከዛ መካከል ትልቅ የተባለው የምስራች ምንድነው ካል የእግዚአብሔር ቤተሰቦች መድኃኒት ተገኘ። መድኃኒት ለ5500 ዘመን ያልተገኘው መድኃኒት ተገኘ። የሰው ልጅ መድኃኒት በማጣት በመታመም ታስሮ ነበረ። እንዱ መታሰር በሰንሰለት ብቻ አይደለም፣ በዛ በባርነት ታስሮ ነበር። አዳም ሔዋን ባለሰለርገኛተን ይጨልቀበ ኦጋኩ መሸኒፍ ድበሸንጉቱ እልማን አዳም እንዱምቱዩ ገርቡማ ሰይጣን አጀለቱ ይበለቱረ ሁንዱምቱዩ ቆሪቸ ደበቱረ ማቲ ዋቀዮ አሞጋኩ መሸኒፍ ድበሸኒም ቦዳ መጋለ ዳዊት ቤተልሔምት ኤንጁ ደለቴ ቆሪቸ ደለቴ ኤንጁ ደለቴ ቆሪቸ ጀዳ ኤንጁ ደለቴ ሜርከ ገሰሉል ካሳ ኤንጁ ደለቴ ቆሪቸ ጀዳ ኤንጁ ደለቴ ከነዱኛ ፈየሱ ደለቴ ቆሪቸ ዱጋ ደለቴ ገለቴ ፈዳ ቆሪቸ ዱጋ አዱኛ ከነ ከሳ ቆሪቸ አዱኛ ከነ አከቀየኑን ተው ቆሪቸ መዲያ ከንኮባት ቆሪቸ ሰምባ ከንኮባት ቆሪቸ መታ ሰሙ ከንብራት ቆሪቸ እንዳዩ ከንተ አዱኛ እንዳዩ ከንፈይሱ ቆሪቸ ኡመተው እንዳ ከንተ ኢየሱስ ክርስቶስ ቤተልሔም ተደለተ ጀና
ogeessa fayyaa kan ta'e abbootii keenya keessaa tokko kan ta'e abbaa Goorgis Zagaasichaa kan jedhamu abbaan keenya akkana jedhee dubbata. Qorichi samiirraa bu'ee jedha. Qoricha sanis kan argamsiise magaala Daawit keessatti argamte jedha maatii Waaqayyoo. መድኃኒት አለ ከሰማይ መጣ። መድኃኒቱ የተገኘባትም ያችም ዕፅ አለ በዳዊት ከተማ ተገኘች አለ። ቤት ከተማ ተገኘች። ይህንን ምስጢር ደግሞ አባ ሕርያቆስ የሚባል የቤተ ክርስቲያናችን ሊቅ እንዲህ እያለ ይተረጉማል። ማርያም ሆይ በሉላችሁ እግዚአብሔር አብ ሰሜንና ደቡብን የዓለም ዳርቻን ሁሉ ተመለከተ፣ አሻተተ፣ እንዳንቺ ያለውን አላገኘም። ደስ አይልም? እንደሷ ያለ። ስለዚህ ደም ግባትሽን ወደደ፣ እናቱም አደረገሽ አላት። ያቺ መድኃኒቱ የተገኘባት መድኃኒቱን ክርስቶስን ያስገኘች የመድኃኔዓለም እናት እናታችን ድንግል ማርያም ነች። ስሟ ለዘላለም የተመሰገነ ይሁን። ዛሬ በዚህ ዘመን የሚያስቅ ነገር ተነስተዋል። መድኃኒት አትባልም የሚሉ ተነስተዋል። አልተነሱም እንዴ? ቆሪቸን jedhamtu qoricha kan argisiise eenyu shimmaati Waaqayyo. Qorichi eenyurraa dhalate? Waaqayyoodhaan. Qoricha addunyaa yoo jenne durboo Maaramiitiin immoo haadha eenyu jennaani? Haadha eenyu jennaan? Haadha qorichaa jennaani. Waaqayyoodhaan ati waaqa keenya yoo jenneeni giiftii teenya durboo Maaramiidhaan haadha eenyu jennaan? Haadha gooftaa keenyaa jennaani. Waaqayyoodhaan uumaa keenya yoo jenneeni durboo Maaramiidhaan haadha eenyu jennaan? Haadha uumaa keenyaa jennaani. gooftaa keenya Yesuus Kiristoosin ati addunyaa kana nu eeyda yoo jenneeni durboo Maaramiidhaan immoo araarsummaa keetiin nu eeyda jennaan maatii Waaqayyo. ስለዚህ ሁላችንም መድኃኒት የሚለውን በሙሉ አንደበት እናወራለን። ሙሴ ምን ተባለ? ሙሴ በእስራኤል ላይ አለ አምላክ አድርጌ ሹም ያለው አለ እግዚአብሔር። ኦሪት ዘጸአት ምዕራፍ 7 አንብቡት። አሁን ሙሴ አምላክ ሆኖ ነው። አምላክ የሚለው በሁለት ይከፈላል። የባህሪ አምላክነትና የጸጋ አምላክነት። እየሰማችሁ ነው? የባህሪ አምላክነትና የጸጋ አምላክነት። የባህሪ ማለት የራሱ የእግዚአብሔር የሆነ ሲሆን የጸጋ ማለት ከእግዚአብሔር የሚሰጥ ማለት ነው። ስለዚህ መድኃኒትን ያስገኘች ማነች? ተናገሩ። ማነች? ድንግል ማርያም ነች። ስሟ ለዘላለም የተመሰገነ ይሁን። ተነሱላችሁም ቁሙ። ቁሙላችሁ። ስለዚህ መድኃኒታችሁን ፈልጉ ክርስቲያኖች። አዱኛ ከሰ በከበራት ቆሪቸን በርባዲና ቆሪች ከኛ በተክሳለ ኡፍኔ ተርገን ቅድም እንደነገርኳችሁ ሕፃኑን ከማን ጋር አገኙት? ከእናቱ። ዛሬ ቤተ ክርስቲያን ስትመጡ እናታችን ድንግል ማርያምን ከልጇ ከወዳጇ ከኢየሱስ ክርስቶስ ጋር ታገኛላችሁ። በረከነ ቆሪቸ ከና ከፈየ ደምነ ሰይጣን ወንተባየ ኑረቶ ጀታጅራ ከበጀ ከኛ መለ ከበጀ ዋቀዮ ዲስነጅራ መለ ከኛ መለ መለ ዋቀዮ ላሉ ዲነጅራ ሰገሌ ከኛ መለ ሰገሌ ዋቀዮ ደገፈቹ ዲስነጅራ ሴራው ፍቴችስ ለመለ ሴራ ዋቀዮ ዲስነጅራ ዋቀዮ ቆሪቸ ከነ ሩፋተው እንደ ከኛ ቆሪቸ ሩፋተው ቆሪቸ ከና ከፈየ ደን ዋቀዮ ነው አገርጋሩ ስሙ ለዘላለም የተመሰገነ ይሁን። ሰላምን ያድልልን። ሰላም ለኢትዮጵያ።